እንዳየው ነው ያለች ሶልሽ እንጂ ጨራሽ ጠያቂዋ ኩካ ቱቱብያ የዓለም አንደኛ ጌመር ነው የሚሆነው ዚማንን ይበልጧል በሙዚቃው ኢንዱስትሪ ደግሞ አያሳተም አና ዞሬ ነው ዱራደሮች ያው 40 አመሰግናለን ጀማማን ዛሬ ያው ቀጠሯችን ከኤርሜችዲ ጋር ነው ያጀማ ያው እንግዲህ ዱራደሮች ማለት ነው አንዳለ ቦታውን አሳምረን እየጠበቅናት ነው ጀፋፊላዮን አስገድዩ ሰላም ጤና ይስጥልኝ የልዩ ሚዲያ ቤተሰቦች እንደምን ሰምታችኋል ሮቤል ምትኩ ነኝ ዛሬ እንግዲህ አንድ ለየት ባለ ፕሮግራም አንድ ቦታ ላይ ተገኝተናል በቲክቶክ መንደር የሚታወቁ ሁለት ታዋቂ ቲክቶከሮች የሚገናኙበት ልዩ አጋጣሚ አለ ምንድነው የሚሆነው ምንስ ነው የሚፈጠረው የሚል ለማግኘት በቦታው ተገኝተናል በተለምዶ ፈረንሳይ ለጋሲዮን ተብሎ ከሚጠራ ቦታ ላይ የሚገኘውና በዚህ ወቅት በራሱ መንገድ እጅግ በጣም አነጋጋሪ ሆኖ ባጭር ጊዜ ውስጥ ተወዳጅነትን ያተረፈው ኩኩሻ ቲክቶከሩ እሱ እንግዲህ የተሰጠውን በልበቀናው የቲክቶከር ደግሞ ኤርሚ ኤችዲ የሰጠውን የቻሌንጅ የፎሎ ቻሌንጅ በማሳካት ረገድ ለሱ እንግዲህ የምስጋናና የፍቅር ግብዣ ፕሮግራም ተዘጋጅቷል በቲክቶክ መንደር እንግዲህ በእንግሊዘኛ በራሱ መንገድ በመተርጎም አዝናኝ በሆነ ሁኔታ በማቅረብ የሚታወቀውና እሱና ባልደረቦቹ የቋንቋ መመራችን ከሚሉት ከዱር አደሩ ጀማ መንደር ተገኝተናል ምን አይነት ድባብ ይኖራል የሚለውን አብረን እንመለከታለን ከዚሁም ጎን ለጎን ደግሞ የግል ህይወቱን የፍቅር ህይወቱን በተመለከተም የተለየ ቆይታ እናደርጋለን አብራችሁ ነው ከፎሎሩ ከጨመረው ይበልጥ ማን ነው ቪዲዮ የሰራልኝ ሰው ነው የሚበልጠው አቲም የሰው ፍቅር አይቼበታለሁ ምናምን ነገር ያራዳ ፕላኔቶች እንዳለ ቪዲዮ የሰራችሁልኝ ዱራደሮች በባይሴፕስና በትራይሴፕስ አመሰግናለሁ እንግዲህ ያው ቀደም በመግቢያ እንደገለጽኩት እንግዲህ ዛሬ ፈረንሳይ ቀውጥ የሆነ ውላለች ኩኩሻ እንኳን ደስ አለ መጀመሪያ ዋናው እንግዲህ የዚህ ፕሮግራም አጀንዳ ምንድነው የሚለው ነገር እንግዲህ እሱን ነው የምንሰማው ከሰሞኑ እንግዲህ በአንተ ቲክቶክ ላይ በቲክቶክ ገጽ ላይ ከኤርሚ ኤችዲ ጋር በተያያዘ እንግዲህ የሰጠ ቻሌንጅ አለ እሱን ተከትሎ እንግዲህ በቅርቡ ጠብቁን ስትል ነበር እንግዲህ ዛሬ ከተለያየ አካባቢ እንግዲህ እዚሁ የምናውቃቸው የአካባቢያችን ልጆች የፈረንሳይ ልጆችን ጨምሮ ሌሎች ቲክቶከሮች የተለያዩ ሰዎች የተለያዩ ስፖርተኞች እዚህ ተገኝተዋልና ምንድነው ዋና ዓላማው ከዛችን እንነሳስቲ ያው ዋና ዓላማው ምንድነው ፍቅር ነው አንድ ያው ፎሎ ቻሌንጅ ተሰጥቶን ነበር ፎሎ ቻሌንጃችን ያው እንደታየው ነው ተቀጣጥሎ ብዙ ሰው ቪዲዮ ሰርቶልን ምናምን የደረስንበት ደርሰናልና ያን ቃል በተገባብን መሰረት ኤርሚ ኤችዲ ደግሞ ብሩን እንላክ ወይስ በአካል መጥቼ ያው ኤርሚ ኤችዲ እንደሚታወቀው ውጭ ነው የሚኖረው እኛን ለማግኘት ሲል ከውጭ ድረስ መጥቼ ለዱራደሩ ክብር ያላችሁበት ላበረታታችሁ የምታስተላልፉት መልእክትም አሪፍ ነው በስፖርት ዙሪያ ስለሆነ ያን ነገር ላበረታታ መጥቼም ሊየው ስላለ እኛም ደግሞ መተብሰጠን ነው ደስ የሚለን ብለን ጋብዘናል እና ያው ዋናው ፍቅር ነው የፈረንሳይ ልጆች እንግዳ ተቀባይ መሆናችንንም በዛው ለማሳወቅ እንዲህ ሞቅ ደመቅ ባለ ሁኔታ ከተለያየ ቦታ ሰዎች መተው ጓደኞቻችን ከተለያየ ሙሉ ሸገሪያንስ ነው የመጣው ማለት ነው ከየትኛው ከሁሉም ሰፈር ነው ተወጣጥቶ የመጣው ይሄ ፍቅር ነው የሚያሳየው አንድነትን ነው የሚያሳየው ያው እንቀጥልበታለን ገና አይቆምም በስፖርቱ ፍቅር ሰላም ስፖርት ነው የምንሰብከው ኤርሚ ኤችዲም በዚህ መልኩ ያው ፕሮግራሙ አንድ ፐርፐዙ ያ ነው ዋናው እሱ ነው እንደው ምን ያህል ደረሰች እንግዲህ አሁን እኔ እናንተ ቀደም ብለው ቤት ያደረገን ነው እንሰማታለን ብሯ ምን ያህል ደረሰች ያንተስ ፎሎወርስ ተከታዮች ምን ያህል ደረሱ ኤርሚ ያው ያሰበልኝ በአንድ ፎሎወር 1 ብር ነበር ከሌላ ሰው ጋር ነው ጊዜ ዳኛው የሚባል አንድ ወንድማችን ነበር እሱም 1 ብር አስብላለሁ ብሎ የተሰጠኝ የዛኔ የ3 ቀን ቻሌንጅ ነበር የ3 ቀን
በዛ 3 ቀን ውስጥ ያው 90 ምናምን ሺህ 93,000 ፎሎወር ጨመሩ። ከዛ ጊዜ ዳኛው አጋጣሚ ለሌላ ሰው ቻሌንጅ እሰጣለሁ ይሄን ስጨርስ ኩሻም ብሎ ሁሌ ቻሌንጅ በመስጠት ይታወቃልና ለሌላ ሰው ቃል ስለገባ እኔ በዚህ 3 ቀን ውስጥ አቋርጫለሁ ብሎ እሱ ቃል የገባልኝን 93,000 ብር ነበረ 100,000 ብር አድርጎ ሰጥቶኝ ኤርሜችዲ ደግሞ ሌላ 3 ቀን ልጨምርልህ ለዱር አደሩ ብሎ 3 ቀን ጨምሮልን ፎሎወራችን ጨምሮ ወደ 130 ምናምን ሺህ ፎሎወር ከምናምን አዳለፍክ ማለት ነው። እና ፎሎወራችንም በዛ ፍጥነት ውስጥ ፎሎዌ እንዲጨምር አድርጎልኛል። ብዙ ጥቅም ነው ኤርሚያው እና ከልብ እናመሰግናለን። እሱን ለማመስገንም ፍቅር ለማሳየትም ነው ይሄን ፕሮግራም ያዘጋጀ ነው። ያው ሌላውም እንዲማርበት ነው። ወንድማማችነት መረዳዳት እንዲቀጥል አንዱ ለአንዱ መተሳሰብ እንዲኖር ነው። ያው እንግዲህ ዱር አደር በሚለው ቃል ብዙዎች ያውቁሃል ከእንግሊዘኛ መምህርነት ቀጥኩል ማለት ነው። ይሄን ቃል ለማያውቁ ሰዎች እኛ ያደግንበት ነው አካባቢው እናውቃለን። ምን ማለት ነው? ዱር አደር እንግዲህ በትክክለኛ አማርኛው ጫካ ለጫካ የሚዋጋ የሚጋደል ሻጋራ ሸንተረሩ የሚወርድ ነው። እናንተ ግን እዚህ ስፖርት ከገብረት ጋር የታገላችሁ ያላችሁት ዱር አደር የዱርዮን ቃል ነው የተዋስከው ወይስ ምኑን ነው? አዎ የዱርዮን ቃል ነው። ዱር አደር ማለት የትም የሚመቸው ሰው ማለት ነው። በቃ እኛ ዱርዮች ያው የፍቅር ሰው ስትሆን አንዳንዴ የትም ይመቻል። ሌላም ቦታ ብንሄድ የትም ዱር አደር ነን። በቃ በሄድንበት ሁሉ ተራምደን የምንኖር ነው። ያ ነው ማለት ነው ዋናው ቃሉና በዛ መልክ ይረዱት ነው ይረዱ እውነት ነው ይረዱናል። ተመጣጣሩ ነው ወደዚህ ተቀላቀሉ ነው ደስ ይላል። እንግዲህ እኔ ሰፈሬ ልጅ ነህ በደንብ አውቃለሁ። እዚህ ደረጃ መድረስህ የራስህን ነገሮች በእንደዚህ አይነት ደረጃ ተጽዕኖ ፈጣሪ መሆንም ራሱ ደስ ይላል በእውነት። ግን አንዳንዴ ደግሞ ሰዎች ከምን ተነስተው የት እንደሚደርሱ ስለማይታወቅ ብዙዎች እንዲህ አይነት አጋጣሚዎችን ሳይጠቀሙ ይታያልና አንተ ኩኩሻ ወደ ህዝብ ልብ ውስጥ ሊገባበት የቻለበትን አጋጣሚ ቲክቶክን የተመረጥክበት አጋጣሚ እሱን ትነግረናለህ። ከዛም ጎን ለጎን ደግሞ ከዛ በፊት የነበረው ህይወትና አሁን ያልነበረው ህይወትን አነጻጽረህ ሌሎች ወጣቶች መማሪያ ስለምን እሱ ንገረኝ። ያው ቲክቶክ አላይም ነበር። ቲክቶክ ስጀምርና ማለት አጠቃቀሙን ራሱ አልችልም። አጋጣሚ የሆነ ቪዲዮ ፖስተኩኝ 10 ምናምን ሺህ የሆነ ራፕ ምናምን ነገር ነውና 10 ምናምን ሺህ ቪው ታየልኝ። በቃ ሙራዴ መጣ ነው በዛው ቀጠልካ። እሺ ያለፈና ያሁኑን ህይወት ተነጻጽረው ምን ይሰማሃል? ያ እግዚአብሔር ይመስገን። ያው የሰው ልጅ ያው በህይወቱ ሰው የማይሰራ ሰው የለም። ባድ ስቶሪ ይኖረዋል። ያው ሲያልፍ ላይፍ ነው። እውነት ነው። ዘፈን አለ ሲያልፍ ላይፍ ብለን የሚል ያው ዱርዮ ዘፈንን የማያውቀው የለም። እውነት ነው። እና ሁሉም ነገር ያው ሲያልፍ ላይፍ ነው። ባድ ስቶሪም ጥሩ ስቶሪም መከራም ችግርም ሲያልፍ ላይፍ ነው። ሁሉም ነገር አልፎ እናወራዋለን። እንዲህ ነበር እንዲና ሁሉም ሰው አሪፍም የሚባል ህይወት ይኖራል፣ መጥፎም ህይወት ይኖራል። አሁን እኔ የነበርኩባቸው ህይወቶች ጥሩም ባይሆኑም አሁን የተሻለ ለተገኝተናል። አሁን የተሻለ ባለፈው መማሪያ ሆኖናል ነው። እንደው በአንተ ህይወት ውስጥ ግን ለውጥ አመጣ የምትለው ሰው አንድ ሰው ጥራ ብትባል ማን እንጠራለን? እንዴት ለውጥ አመጣ? በቃ ለኔ ህይወት መሳካት በቃ ትልቁን መስዋዕትነት ከፍሎልኛል ለኔ ባለውለታዬ ነው የምትለው አንድ ሰው ጥቀስ ብትባል ማን ትላለህ? እኔ ባለውለቴ ያው እመቤቴ ናት። ያው እንዲህ ሚዲያ ላይ መናገር ማልፈልጋቸው ብዙ ነገሮች አሉ። ግን እመቤቴ ብዙ ነገር አድርጋለች። ቅዱስ ሚካኤል ብዙ ነገር አድርጎልኛል። የልጅነቴ ነው። መንታ ልጆች አሉ የሰየምኳቸውም ኃይለ ሚካኤል ሰይፈ ሚካኤል ብዬ ነው። የቅዱስ ሚካኤል ወዳጅ ነኝ። ከብዙ ነገር አትርፎኛል። ባለውለቴ ያው እግዚአብሔር አምላክ። ልጆችና ባለቤት ቲክቶክ ላይ ታያሉ። የት ተገናኛችሁት? መቼም ስለ ግል ህይወት በዛ አጋጣሚ ካልጠይቅ መቼም አትጠየቅምና እንግዲህ የዱርዮን አጠባበስ እንስማ እስቲ። እሱ ብዙ መጻፍ አሉ። አረ እስቲ እሱ ነው ዋናው ተመልካቾቻችን የሚያዛናችሁ እሱ ስለሆነ ማን ነው ጀንጃኝ? እሷ ነች? አንተ ነህ? በምን ምክንያት ተገናኛችሁ እስቲ? ያው ገዳም ሰፈር ነው የጠበስኩት። የገዳም ሰፈር ልጅ ነች። የገዳም ሰፈር ልጅ ከፈረንሳይ ተነስተህ ገዳም ሰፈር። እሺ እሷም የ4 ኪሎ ልጅ ናት። 4 ኪሎ ልጅ። እሺ በምን አጋጣሚ ተገናኛችሁ? ገዳም ሰፈር ይታወቃል። ገዳም ሰፈር ብዙ መጻፍ ነበር። እውነት ነው። የፈረንሳይ ጎረባች ነው። ገለጥ ነው። እንደ መጀመሪያ ግን ምን አልካት እስቲ? እሷን ቃል ብሰማ ደስ ይለኛል። ኧረ ባይን ነው ልክ እንዳየው ነው ያለችኝ። እሷ ልጅ እንጂ ጭራሽ ጠያቂዋ ይገርማል በእውነት። ምን ያህል ጊዜ ሆናችሁ? ቆይተን አንድ 7 ዓመት።
መልካም እንደዚሁ ያዝልቅላችሁ ረጅም እድሜ ላንተም ለልጆችም ለባለቤትም በዚሁ አጋጣሚ እመኛለሁ። ግን ምን አሰብክ በቀጣይ በስራዎች ላይ ምንድነው ታርጌት? ኩኩሻን የምናየው የት ነው? ኩካ ቱቱብያ የዓለም አንደኛ ጌመር ነው የሚሆነው። ዚማንን ይበልጧል። በሙዚቃው ኢንዱስትሪ ደግሞ ራፑን እናጥለቀልቀዋለን። ትልቅ ደረጃ እንደ ንስር እንደምንበር ተስፋ አደርጋለሁ። የተዘጋጀ ዘፈን አለ በቅርብ የሚለቀቅ? አዎ ስቱዲዮ ላይ 5 ስራዎች አሉ። እነዛን ስሩ ቆይቷል። አሁን ራሱ በቅርቡ ከተፈተው 7 ወሩ ነው። ከዛ በፊት ድሮ ባጠፋሁት በቆየ ኬዝ ነበር የታሰርኩት እና ከዛ ከመታሰሪ በፊት የሰሯቸው ትራኮች ናቸው። 5 ትራኮች እነዛ ነገሮች ይኸውልህ ለውጥ የመጣው ከ7 ወር በኋላ ነው። ከ7 ወር በጣም ደስ ይላል። በጣም ደስ የሚል አጋጣሚ ነው በእውነት። እንደው ካነሳ ነው አይቀር ልክ እንዳንተ ሌሎች ወጣቶችን እድላቸው እንዲያገኙ ያገኙትን አጋጣሚ እንዲጠቀሙበት ምንድነው ማድረግ ያለባቸው? ከራስ ላይፎች በተነሳ እንግዲህ አሁን ያለፈው ህይወትህ የተማርክበት ነው። ምንም የሚያስቆጭ ቢሆንም ጥፋቶች ነበሩ። ተመልሰህ ወደ ማረሚያ ቤት ገባ። ከማረሚያ ቤት ወጥተህ ደግሞ በዚህ ያህል ፍጥነት ውስጥ እንግዲህ በቲክቶክ ዓለም ውስጥ ብዙዎችን ትኩረት ለመሳብ ይኸኛም እንግዳም ለማድረግ እኮ በቃ ነው እኮ እስከዚህ ደረጃ ደርሳልና ምንድነው ወጣቶች መጠቀም ያለባቸው አጋጣሚ እንዴት ነው ባለው ሁኔታ ነው? አዎ የሰው ልጅ ያው መክሊቱን አያውቅም። አንዳንዴ ይሄ ስራዬ ነው ብለህ የምትሰራቸው ስራዎች ውጤታማ ያደርጉ እና ያው መሞከር ተስፋ ለመቁረጥ ነው። ሳይሞክር ሳይለፋ የሆነ ነገር ላይ ሳይለፋ ዋጋ ሳይከፈል ቀላል ይመስላል ለሰው፣ ግን ብዙ ዋጋ ያስከፍላል ሁሉ ነገር ማለት ነው። እና ያው አለመድከም ነው፣ ተስፋ ለመቁረጥ ነው። ተስፋ እስካለ ድረስ ተስፋ ገዳይም ነው ለምላሚም ነው ማለት ያው ሰው ተስፋ ያደረገውን ነገር ሲያጣ ማለት ነው ህይወት ያበቃ ይመስላል። ላይ አይደለም፣ ሌላ ተስፋ እንዳለ ማወቅ አለበት። እና ተስፋን የመሰለ ነገር የለም። ያው ዱርዮ ጠንክሩ፣ በርቱ። ያው ባለው ነገር ያው ተስፋ እጅ ካልሰጠን ምንም ነገር ላይ ይደረሳል። ያው እንግዲህ ዛሬ ከአስተማሪያችን አግኝተን ዝም ብሎ መላቀቅ የለምና ለተመልካቾቻችን ስታንድ 2 ስልጠናዎች 1 ትምህርቶች ሰጣቸው እንግሊዘኛ እሱን ነው የሚጠብቁት። 1-2 ትርጉም ሳንሰማ እንለያየም። ኧረ ችግር የለውም። ዊዝን ዘ ብራኬት አይ አም ሶ ዲቫይድድ ይላል ፈረንጅ። ምን ማለት ነው? ያለን አካፍል ነው። ይሄ ዱርዬው ማለት ነው። እሺ ሌላስ? ዛይና ከዛ አንቴና ያውቁታል። የጅብ ችኩል ቀንድ ይነክሳል ነው። ተረጋጋ ካምዶን ስለዚህ እኔ በመረጋጋት እዚህ ደረስኩት ነው። መልካም እንግዲህ ሌሎች ፕሮግራሞች አሉ። እሱን ደግሞ እናያለን። ኤርሚ ሲመጣ ደግሞ ከኤርሚ ጋርም ደግሞ እንኖራለን። ቀሪት ህይወት ዘመንህ እንዲሳካ ሁሌም እኛ ልዩ ሚዲያ ምኞታችን ነው። እኔ በግልም ሰፈሬ ልጅ ነህ፣ ወንድሜ ነህ። እንኳን ደስ አለህ። ከዚህም ከፍ ብላ አይተህ ደግሞ ሌላ ደግሞ በተሻለ ስኬት መጥቼ እንደምንገናኝ ተስፋ አድርጋለሁ። ግን አንድ ጥያቄ አለ። በቀደም ቤታዩም ጋር ከጃኒ ጋርም ከሌሎችም ጋር ስትሆናል ከኢትዮጵያ ቲክቶከሮች የማን አድናቂ ነህ? በምን እቺ መልስልኝ ከነ ምክንያቱ። ኤርሚ ቺዲ ብሩ እንዳይሆን መላው ሳቢው ነው። ማን ያረጋል? ዱራደሮች ማን ያረጋል? እውነት ነው። አክብሮን ብዙ ነገር ያደረገልን ነው። ዛሬ ሁሌም አንዳንዴ የሰውን ውለታ መርሳት የለብን። እውነት ነው። ለአንተ ብቻ ሳይሆን ሌሎችም ትልቅ ሆነ የሰው ልጅ ለተደረገልን ነገር ማመስገን አለበት። ትክክል። አመስጋኝ መሆን አለበት። ቀላል ነገር አይደለም። ኤርሚ ቺዲ ከልብ እንወድሻለን። ዱራደሮች ከዱራደር ግዛት ይሄ ፈረንሳይ ዱራደር ግዛት ያጀማ መልካም ጊዜ ይሁንልህ። እሺ ቃል በገባሁት መሰረት ለኩኩሻ የቻሌንጁን ብር ልሰጠው ወደ ፈረንሳይ ለጋሲዮን እየሄድኩኝ ነው። ሌላ ቪዲዮ ጠብቁ። ኤርሚ እስቲ አቀባበል አድርጓ። የፈረንሳይ ልጅ እንደዚህ ነው እንደምንቀበል። ኤርሚ ቺዲ የታል ዛሬ የፍቅርን ጥግ በኤርሚ ቺዲ እናያለን። ወደፊት ይላል ኤርሚ እንኳን ደህና መጣህ ከዱራደር ግዛት የታል ኤርሚዬ? ያጀማ ይላል ኤርሚ ቺዲ እንግዲህ የዱራደር ጥሪ አክብራ እዚህ ድረስ መታለች እና ሞራል አያንሳትም። እና ዞሬ ነው
ዱራደሮች ያው አዞሌነ ሁሌ መረፈቀረው ፈረንሳይ ግዛት ላይ መታ ማለት ነው። ፍቅር አይታ ነው የምትሄደው። ይሄ ማለት ነው ይሄ ፍቅር ዓለም ነው የሚያው ዓለም ማለት ነው የትም የሌለ ፍቅር ነው። በጣም አመሰግናለሁ። ያው ላይቭ ላይ ምናምን እንደምታየው ትንሽ አይን በጣም መፈራት ነው፣ ግን በጣም አመሰግናለሁ። አይገባኝም። ያው ፍቅር ሲሰጥ ይገባዋል አይገባውም ማለት ነው። ሰው ያለው ነው የሚሰጠው። ሰው ስላለው ነው የሚሰጠው፣ ስለሚገባው አይደለም። እኔ ይገባኛል ብዬ ባላስበው እናንተ ግን ለሰጣችሁን ፍቅር ለሰጣችሁን ክብር እሺ ዱራደሮች ያው ቃል በተገባልን መሰረት ኤርሚ አስፋታችሁ ላይ መጥቼ ነው የቻሌንጁን ያው ጥሬ ዕቃ መበጀው ብላለች። ያው በቃሏ ተገኝታ እዚህ ቦታ ላይ ተገኝታለች። ያው ኤርሚ ምን ትይናለሽ ለዱራደሮች? ኦኬ በጣም አመሰግናለሁ ለሰጣችሁኝ ፍቅር። በጣም ኤክስፔክት አላደረኩም። እኔ የመጣሁት ከሰጥቼው እሄዳለሁ አይነት ነገር ነበር ሀሳቤ። ዘን ግን በጣም ብዙ ፍቅር ነው ያየሁት። እግዚአብሔር ያክብርልኝ ሁላችሁንም። ብዙ መናገር በዛች ቀይ መቻችሁ ወዳችኋለሁ። ምርጥ ዱራደር ትላለህ። አይወይስ ኩካዬ ቻሌንጅ ሰጥቻት ነበረ። ቻሌንጁ ደግሞ አካውንቱን ማሳደግ ነበረ። ተከታዮች እንዲያሳድግና አንድ ተከታይ በጨመረ ቁጥር 2 ብር ልንከፍለው ቃል ገብተንለታል። በተሰጠው ቀን ውስጥ 134400 ሰዎች ፎሎወሮች ማግኘት ችሏል። ያለውን ኢንፍሉዌንስ ተጠቅሞ ይሄ ቻሌንጅ ታውቃላችሁ ስለ ብር አይደለም፣ ኢንፍሉዌንስን ማሳየት ነው። ይሄን ያህል ለውጥ ማምጣት ከቻለ ሌላም ነገር መለወጥ ይችላል ማለት ነው። ሰዎች ልክ በሆነ ነገር መታወቅ ሲችሉ ያንን እውቅና ኪፕ አድርገው እንዲቀጥሉ፣ በገንዘብ ብቻ ሳይሆን ገንዘቡ ምንም ላይለውጥ ይችላል። ከዛ በኋላ ያለውን ነገር ግን በዛ በቻሌንጁ ብቻ ራሱ በሚያገኙት እይታ የተሻለ ነገር ላይ እንዲደርሱ ማለት ነው። ሰው ኩካዬ ይሄ የገንዘብ ብቻ ስላልሆነ ትልቅ ቦታ ደርሰሽ ማየት እፈልጋለሁ። ምክንያቱም ሁልጊዜ ተመሳሳይ ነገር ገባሻ? ቪዲዮ መስራት ምናምን ብቻ አይደለም ገባሽ? ሁሉም ሰው የደረሰበት ቦታ ደርሰሽ ማየት እፈልጋለሁ። ሰው ቃል የገባሁትን 134400 ብር አሁን እሰጠዋለሁ ማለት ነው። ያጀማ ሰምቷል። እሺ 20 40 100 ሰምቷል። እሺ እንግዲህ ቃል በገባችሁ መሰረት ይኸው ቦንዶውን ይዘው መታለች። ባዶ ለፍሬው ነው ይቆጠራል። ችግር ይቻመን። እኔም ደግሞ ማለት ነው ላረገችልን ገባ የሰው ልጅ ለተደረገልን ነገር ማመስገን አለበት። እኛም ደግሞ ዱራደሮች ስጦታ አዘጋጅተንላታል። እስኪ ስጦታውን እናየዋለን። ያጀማ ብዙ የፈረንሳይ ልጆች አለን። ሰፈራችንን እንዴት እንደምንወድ እናውቃለን። የተወለድንበት ነው ያደግንበት ነው ብዙ ነገር ያየንበት ነው። ያጀማ ለኤርሚ ከዱራደር ግዛት ነሽ ብለን ይኸው ሰፈራችንን የምንሰጣት ያጀማ ኮፍያ እንትን ስለምን ገርግዳት በቃ ላሳያችሁ። ችግር የለም እንደዚህ ላሳያችሁ። እንደዚህ ይሻላል። ያጀማ ያው ተሰጥቷታል። ፈረንሳይ ለጋዜን ትላለህ። አራዳ ልጅ ይገርገድ። እሺ ችግር የለም። ለምን አልኳት አድርጌው ነው የምሄደው እንደ አብዷል። ያው ባንዳ ቡሻው ጉሻ እንፋታል። ያጀማ የታወቀ ነው አይደል እንዴ? አሁን ደግሞ ያው እኔ የቅዱስ ሚካኤል ወዳጅ ነኝና
ቅዱስ ሚካኤልን በጣም ነው የምወደው። ከብዙ ነገር አትርፎኛል። ኢቨን ያው መንታ ልጆች አሉኝ። ልጆቼን ኃይለ ሚካኤልና ሰይፈ ሚካኤል ብዬ ነው የሰየምኳቸው እና ቤሪ ማለት ነው። ዱራደሯ ያው የቅዱስ ሚካኤልን ምስል በበርግደው ያጀማ ሞራል የለም። ያጀማ አመሰግናለን። ቅዱስ ሚካኤል ይጠብቅሽ። አሜን አሜን። ሌላ ደረጃ ላይ ደርሰሽ እንደምንሽ ተስፋ እናደርጋለን። ይመችሽ። ዱራደሮች ሞራል የለም። ያጀማ የተዘጋጀላት ኬክ አለ። ዱራደር ግዛት አሽፎ ናና ነይ እንደ አንድ ላይ ነይ ያጀማ በጣም አመሰግናለሁ። የምር እናመሰግናለን። አይ በቃ ዘባን ቢቀደም ጎርጎር ሰገር አንድ ያው ዲጄ አንድ ሙዚቃ ሁለት ሙዚቃ ጋብዘንና ያው ፕሮግራማችን አንዴ ላሰባሰበችን ለኩካሊም አንድ ያመጣውላት ጊፍት አለ። አንዴ እሷን ደግሞ ያው ሮሌክስ ኤምኤስ አታጨበጭብም? እሺ አክብርልኝ አባት ወራኔታ ዳንስሪያ ያጀማ እንደሙዚቃዎች ፕሮግራማችንን ዘጋት። በጣም እናመሰግናለን። አባቴ